ዛሬ አንድ ነገር ገርሞ መጣሁኝ ማለት ነው። የእኛን ህይወት ከዚህ አትክልት ጋር አነጻጸርኩት። አያችሁት? እዩት። ዝም ብላችሁ ከላይ እንዴት አባቱ እንደሚያምር እዩት፣ እዩት። አያችሁ? መሰረቱን ግን ደግሞ እዩት። መሰረቱ ይውላችሁ በብርጭቆ ውስጥ የእሱ ህይወት ገደብ አለው ማለት ነው። አያችሁ? ስሩ ደርቆ ነበረ፣ ግን ከታች ይውላችሁ አዲስ ስር እያወጣ ነው። እዚህ ጋር ግን ደግሞ መሄድ አልቻለም። ስሩ ደርቆ ነበረ። እዚህ ጋር እንደምታዩት ይሄ አትክልት ተነቅሎ ነው እንደገና ከነስሩ ተነቅሎ እዚህ ጋር የተተከለው ማለት ነው። እና አዲስ ህይወት የዘራ ይመስል ያው እዚህ ጋር አዲስ ህይወት ገና እየዘራ ነው። እና እዚህ ጋር እንደምታዩት አዲስ ስር እያወጣ ነው። እዚህ ጋር ያሉት ቀዩ የደረቁት ናቸው። እዚህ ጋር ያሉት ደግሞ አዲስ ስር እያወጣ ነው። ግን መሄጃ የለውም ከዚህ በኋላ። አያችሁት? በቃ ገደብ ነው ማለት ነው። ገደብ አለው። ከዚህ በኋላ ያለው አማራጭ መድረቅ ወይ ደግሞ የውሸት ኑሮ፣ እንደዚህ አፈር ሳይኖር በድንጋይ ነው። ይሄ እንዳለ ጠጠር ናቸው እዚህ ውስጥ ያሉት እና የውሸት ኑሮ ነው የሚኖረው ማለት ነው። ይሄ አትክልት ስንቶቻችንን እንደዚህ አትክልት የውሸት ኑሮ የምንኖረው? ስንቶቻችንን ከላይ እንደዚህ እንዳታክልቱ እንደዚህ አምሮብን መሰረታችን ግን ሊደርቅ እና ደግሞ ተስፋ የሌለው ህይወት የምንኖረው ተስፋ እያለን እየመሰለን እንደዚህ ጥሩ አዲስ ነገር ማድረግ እየፈለግን እንደዚህ እንደስሩ ግን ደግሞ መኖር ያልቻለን የውሸት ኖሮ የምንኖረው ሚዲያ ላይ ብቻ ማማራችንን፣ መልበሳችንን፣ መዋደዳችንን የምንገልጸው ቤታችን መሰረታችን ምን ላይ ነው ብለን ራሳችንን ጠይቀን እናውቃለን? ከኔ ጀምሮ ይሄ አትክልት ዛሬ ህይወቴን ይገልጽልኛል ብዬ ዝም ብዬ ቁጭ ብዬ ሳየው ከራሴ ህይወት ጋር አገናኘሁት። በጣም የሚገርም ነው። ልክ እንደዚህ እንዳታክልቱ ማለት ነው። ህይወታችን ገደብ ነው ያለው። የውሸት ኑሮ ነው የምንኖረው እንዳለ ሁላችንም ማለት ነው። የውሸት ኑሮ አያችሁት? አፈር የለውም ግን ስር እያወጣ ነው መስሎት። ውሃ አለው፣ ጠጠር ነው ያለው። ግን ደግሞ ህይወቱን እየኖረ ይመስለዋል፣ ግን እየኖረ አይደለም። ከዚህ በኋላ እኮ ህይወት የለውም። ስሩ ወዴት ነው የሚሄደው? ስሩ ማስፋት አይችልም። ልክ እንደኛ ማለት ነው። አያችሁት? ብቻ በደንብ ተመልከቱት። እና ከላይ ደግሞ እንደምታዩት አምሮበታል። ከለሩ ራሱ ሲያምር እና በጣም ነው የሚገርመው። እስቲ ከራሳችሁ ህይወት ጋር አገናኙት። ሰዎቻችን መሰረታችን ጥሩ የሚሆነው እኔ ይህንን ሃይማኖት ይሄ ሃይማኖት ትክክል ነው ማለት አልፈልግም፣ ግን ደግሞ ባላቸው ሃይማኖት ጠንክሩ። እሱ ነው መሰረታችን። የውሸት ኑሮን አንኖር። መሰረታችንን እግዚአብሔርን እናድርግ። መሰረታችንን ፈጣሪን እናድርግ። ህይወታችንን የሚያስተካክለው ሁሉ ነገራችንን የሚያስተካክለው ፈጣሪ ነው እና ባላችሁ ሃይማኖት ሙስሊምም ሆኑ ኦርቶዶክስ፣ ፕሮቴስታንትም ሆኑ ሂንዱዝም የፈለጋችሁትን ሁኑ፣ ግን ባላችሁ ሃይማኖት ጠንክሩና ራሳችሁን ተንከባከቡ። መልበስ መታጠብ እንዳለ ሆኖ ራሳችሁን ተንከባከቡ እላችኋለሁ። ዛሬ ላስተላልፍላችሁ የፈለግኩት መልእክት ይሄ ነው። መሰረታችን ልክ እንደዚህ እንዳታክልቱ እንዳይሆን የኛ ህይወት ያለ እግዚአብሔር እንደዚህ አታክልት መሄጃ የለንም። በቃ አንድ ያለን አማራጭ መሞት ብቻ ነው። እስከዛ ግን እንደዚህ እንዳታክልቱ የውሸት ኖሮ እንኖራለን። አላታችን መሰረታችን እንደዚህ ድንጋይ ይሆናል፣ እንደዚህ አትክልት ይሆናል ማለት ነው። አያችሁ? መሰረቱ ድንጋይ ነው፣ ውሃ አለው፣ ግን የውሸት ህይወት እየኖረ ነው። የሚኖረው ለትንሽ ቀን ወይ ለትንሽ ወራት ነው። ከዛ በኋላ ይደርቃል። ለምን? መሄጃ የለውም። ማስፋፋት አይችልም። ራሱ እንደፈለገ ስሩ መዘርጋት አይችልም። ለምን? ገደብ ተደርጎበታል። እና ሰይጣን እና ድህነት ገደብ ያበጅልን ህይወታችንን እንዲያስተካክልን መስሎ ሁሉ ነገር ብልጭልጭ ነገርን እያሳየን እንትን የሚለን ነገር ህይወታችንን በኋላ ላይ እንትን ስለሚለን እባካችሁ ፕሊስ ባላቸው ሃይማኖት ጠንክሩ፣ ጸልዩ። ለሀገራችንን ሰላም፣ ለራሳችንም ለቤተሰቦቻችንን መጸለይ ይኖርብናል። ፕሊስ ይሄን መልእክቴን የሚጠቅም ከሆነ
ሼር በማድረግ ይጠቅማቸዋል ብላችሁ ለምታስቡ ሰዎች አድርሱልኝ እላቸዋለሁ። ይሄንን የሚጠይቃችሁ ደግሞ በትህትና ነው። ዛሬ ምን ውስጥ እንዳሳደረብኝ አላውቅም። ይሄን አታክልት እያየሁኝ ብቻ ይሄ ነገር ውስጥ የመጣ ማለት ነው። ከራሴ ተነስቼ እኔም እየኖርኩ ያለሁት ህይወት ይሄ ነው። በቃ ለሰው ለማስመሰል እስቃለሁ፣ ደስተኛ ለመምሰል ከላይ ለብሳለሁ፣ እታጠባለሁ፣ ግን መሰረቴ የለም። አልጸልይም። በቃ ቀኑን ስቄ ውላለሁ፣ ስልኬ ስጎረጉር ውላለሁ። ግን ለጸሎት 5 ደቂቃ መስጠት ይከብደኛል። ለምን እንደሆነ ባላውቅም፣ ግን ሁላችንም እንደዛ ህይወት ውስጥ እየኖርን ሳለ እየኖርን ስለሆነ በራሴ ተነስቼ ስላየሁኝ ይሄን ነገር ባካፍላችሁስ ብዬ አሰብኩ ማለት ነው። አያችሁ ስር እያወጣ ነው። የሚገርመው ነገር ግን ስር እኮ መሄጃ የለውም። አያችሁ እኛም ልክ እንደዚህ ልጆችን ልንወልድ እናስባለን፣ ሀብት ለማካበት እናስባለን። ግን እኮ መጨረሻችን መድረቅ ነው ወይ መሞት ነው። ስለዚህ የዘላለም ህይወት ለማግኘት ወደ ፈጣሪያችን እንጠጋ። ማንኛውም ሃይማኖት ከሞት በኋላ ህይወት አለ ይላል። በእንትንም በሙስሊም ብትሄዱ እንደዛው ይመስለኛል። በእኛ ሃይማኖት ግን እንደዛ ነው። ከሞት በኋላ ህይወት አለ። ህይወት የሚሰጠን ደግሞ ጥሩ ነገር ስንሰራ፣ መሰረታችንን ፈጣሪ ስናደርግ፣ 10ሩን ህግጋታትን ስንከተል፣ በቻለን አቅም ሰው እንግዲህ ፍጹም አይደለም፣ ግን እስከ ዛሬ የሚኖርነው ፈጣሪ ጸጋ ነው። ከዚህ በኋላም በሱ ጸጋ እንኖራለን። ለማንኛውም ይሄ መልእክት ለማስተላለፍ ፈልጌ ነው። መልእክቱ ይጠቅማል ካላችሁ ሼር በማድረግ ለጓደኞቻችሁ አስተላልፉ ትላችኋለሁ። አመሰግናለሁ። መልካም ቀን፣ መልካም ስራ ይሆንላችሁ። ፈጣሪ ደግ ደጉን ሁሉ ወደ እኛ ያምጣልን፣ ህይወታችንን ያስተካክልልን፣ ከኛ ጋር ይሁን። የእሱ ቸርነት ነው ዛሬ የሚኖር ነው፣ ነገ የእሱ ቸርነት ያኖረን። እኛም ደግሞ በቻልነው አቅም ራሳችንን ወደ ፈጣሪ እየሸሸን እየጸለይን ተንበርክከን እስቲ ፈጣሪን ይቅር ይበለን እንበለው። ይቅር በለን፣ ይቅር በለን፣ ዘመናችን እንደዚህ ለምን ሆነ እባክህ አስታውሰን ብለን እንጸልይ። የሀገራችንን ሁኔታ እያያችሁት ነው። ለማንኛውም ፈጣሪ ሰላሙን ያብዛልን፣ ከእኛ ጋር ይሁን። ስለነበረን ቆይታ አመሰግናለሁ። ቸር ሰንብቱ።